ሰላም ጤና ይስጥልኝ ውድ የግብረ ገብ መድረክ ተከታታዮች እንዴት ናችሁ? ዛሬ ሁላችንንም የሚመለከት ትልቅ ለውጥ ሊያመጣ የሚችል ርዕስ ይዤላችሁ ቀርቤያለሁ። ብዙ ጊዜ ስኬታማ ለመሆን ምን ማድረግ እንዳለብን እናስባለን ወይም እንፈልጋለን። ነገር ግን ማንን መተው እንዳለብን እንዘነጋለን። እዚህ ቪዲዮ መጨረሻ ላይ አብዛኞቻችን ሳናውቀው የምናደርገው ነገር ግን ህልማችንን ሊገድል የሚችል አንድ ትልቅ ስህተት እነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ አብዛኞቻችን ሳናውቀው የምናደርገው ህልማችንን ሊገድል የሚችል አንድ ትልቅ ስህተት እነግራችኋለሁ። ቪዲዮን እስከ መጨረሻ። አብዛኞቻችን ነገ ማለትን እንመርጣለን። ሰኞ ሰራዋለሁ፣ ማክሰኞ ሰራዋለሁ፣ የዛሬ ሳምንት ሰራዋለሁ፣ የዛሬ ወር ሰራዋለሁ ወይም የዚህ አመት በዚህ ወር እያልን እናስባለን ወይም እንሰራለን እያልን እናቅዳለን። ይህ ለስኬታችን ውጤት ወይም ስኬታማ ሊያደርገን አይችልም። ስኬታማ ሊያደርገን የሚችለው ዛሬ በዚህ ሰዓት ማድረግ የምንችል ከሆነ ነው። ምክንያቱም የነገ ስራ የለውም። ነገ ሊወልድ አይችልም ወይም ነገ ሊያመጣ አይችልም። ምክንያቱም ዛሬ ነው የስኬታችን የመጀመሪያው ሊሆን የሚችለው። ስለዚህ ስኬታማ ሰዎች አሁኑኑ ይጀምራሉ። ስኬታማ ሰዎች ዛሬውኑ ይጀምራሉ። ዛሬን እንጂ ነገ ላይ ይሰራልን አይችልም። ነገ ሌላ ቀን ስለሆነ ማለት ነው። እኔ ለምሳሌ አሁን ላይ ባለሁበት ደረጃ ዛሬን ነው እየኖርኩ ያለሁት። ምክንያቱም ከትናንት ወዲያ ያጠፋኋቸው ሰዓቶች፣ ጊዜዎች፣ ወሮች፣ አመታቶች ዛሬ ላይ እኔ እንድነሳ አድርገውኛል። ምክንያቱም ዛሬ ነው እኔ ህልሜን ላሳካ የምችለው። ምክንያቱም ሁላችንም ስኬታማ መሆን የምንችለው ዛሬ ስንጀምር ነው። በተለይ ደግሞ በመንግስት ስራ ላይ ያላችሁ ወይም በግል ስራ ላይ ያላችሁ ሰዎች ይህን የሶሻል ሚዲያ ተጠቅማችሁ የራሳችሁን የገቢ ማግኛ መንገድ ማምጣት መቻል አለባችሁ። ምክንያቱም በአንድ ቅጥር ውስጥ ህይወትን ልንቀይር ወይም ህይወታችንን ልንቀይር አንችልም። ስለዚህ አሁንኑ ዛሬውኑ መጀመር መቻል አለብን። ምክንያቱም ዛሬ ነው የህይወታችን አንዱ አካላችን ምክንያቱም። ስለዚህ ሁላችንም ዛሬ መጀመር መቻል አለብን። ሌላኛዎችን ለማስደሰት ብለን የምንሰራው ስራ፣ ብዙዎቻችን ሰዎችን ለማስደሰት ብለን የምንሰራቸው ስራዎች አሉ። ሰው ምን ይለኛል፣ ሰው ምን ያደርገኛል የሚል ነገር አለብን። ስለዚህ ሰው ምን ይለኛል ሳይሆን እኔ በህይወቴ ላይ ምን አይነት ለውጥ ላምጣ ብዬ ነው እኔ ራሴ ስራዬን ልሰራ የምችለው። ምክንያቱም ለሰው ብዬ አይደለም እየኖርኩ ያለሁት። እኔ ነኝ ችግሮች ሲደርሱብኝ እኔ ነኝ ልጎዳ የምችለው። ሰው ከተጎዳው ችግር ካጋጠመኝ በኋላ ነው መጥቶ ሊያጽናናኝ ሊለኝም የሚችለው። ስለዚህ ሁላችንም ለሰው ብለን መስራት የለብንም። ሁልጊዜ ወደኋላ ነው ልንቀር የምንችለው። ስለዚህ ሰዎችን ብለን ሳይሆን ራሳችንን ብለን መስራት መቻል አለብን። ራሳችንን ብለን ካልን የራሳችንን ስኬት እናመጣለን። የራሳችን ስኬት ደግሞ በራስ መተማመናችን ላይ ስለሚገነባ ነገ የትኛውም ችግር ቢመጣ ማንም ሊያፈርሰው ማንም ሊያስቆመው አይችልም። በሰዎች ላይ የተገነባ ስኬት ግን ነገ ሰዎች ወይም ችግር ሲገጥመን ይፈርሳል ማለት ነው። ስለዚህ ዛሬ በራሳችን ላይ በራስ መተማመናችንን ጨምረን ሰዎችን ለማስደሰት ሳይሆን ራሳችንን መጀመሪያ ማስደሰት መቻል አለብን። ራሳችንን ማስደሰት ሲችል ሰዎች በእኛ ስራ ይደሰታሉ፣ ሰዎች ወደ እኛ ስራ ይመጣሉ ማለት ነው። ይህ ሀሳብ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ፣ ኮመንት አድርጋችሁ እስከ መጨረሻው ተከታተሉ።